ቤታቸው ደርሼ ዲሹን ሳየው ሪሲቨሩ ኦፍ ከመሆኑ ውጪ ሌላ ምንም የተበላሸ ነገር የለም። ከራሴ ጋር ሞግቱ ዝም ብዬ እንዳልሄድ ኪሴ ውስጥ 5 ሳንቲም የለም። ብር ብቀበል ደግሞ ያወቁ ቀን እርግማናቸው ይደፋኛል። ምን ይሻላል? እርግማን ከችግር ያበልጥም። ብር ሳገኝ መልስላችኋለሁ አልኩና ከባድ ብልሽት ያለበት ለማስመሰል ጣራ ላይ ወጥቼ ለ5 ደቂቃ ያህል ጥርሴን የፋቁ ከቆየው በኋላ ወረድኩና ለትግልቼ ሪሲቨሩን አበራሁት። ወዲያው ሰራ። ተባረክ። የሆነ የምከታተለው ድራማ ነበር። እሱ ያመልጠኛል ብዬ አዝኜ ነበር። ገላገልከኝ። ስንት ነው ፍራንኩ ታዲያ? 400 ብር ብቻ። በቃ ችግር የለም አሉኝ። እንደሌላ ሰው ቀንስልኝ ብለው ይማጎቱኛል ብዬ ስጠብቅ ወዲያው ተስማሙ። ትሽ ምን ነበር ትንሽ ዋጋ ጨምሬ በነገራቸው ብዬ ተበሳጨው። በቃ ችግር የለም ቀጣይ ወር ጡረታ ሲወጣ ሰጣለሁ አሉኝ። ቀጣይ ወር ጡረታ ሲወጣ ሰጣለሁ። ቆንጆ ሽሮ ያልተከተኩ ነው እሷን ቀምሰህ ትሄዳለህ ብሎኝ ወደ ጓዳ ገቡ። እበላለሁ ብዬ መበላቴን እያሰብኩ ክፉኛ ተከስኩ። ቢያንስ ሽሮ በልተሃል። የሆነ ቀን ደግሞ አንድ አባወራ ቤት ዲሽ አስተካክዬ ጨረስኩና ቦርሳዬን በጀርባ ያዘዬ ልወጣ በሩ ጋር ስደርስ ከኋላ የመጡና የጃኬቴን ኮሌታ ጨምድደው ያዙት። እንዴ ምን ነው? ከመሳቢያ ውስጥ ይዘው የወጣውን 10 ሺህ ብር አምጣ። እንዴ የምን 10 ሺህ ብር? የሌባ አይነ ደረቅ መልሶ ልብ ያደርቃሉ። አረ ተረትና ምሳሌን ተውትና የምን 10 ሺህ ብር ነው የሚሉኝ? መሳቢያ ውስጥ የታሰረ 10 ሺህ ብር አስቀምጬ ነበር። አሁን ሳየው የለም። ሳሎን ቤት ደግሞ ከኔና አንተ በቀር ማንም አልገባም። ከኔና እርሶ ውጪ ማንም ካልገባ እርሶ ይሆናል በቃ ወሰዱት። እኔ ምንም ማውቀው ነገር የለም። እሱን እዛው ታወራዋለህ ብለው እየገፉና እያዳፉ ወደ ጣቢያ ወሰዱኝ። አርብ ማረሚያ ገባው። የ2 ቀን እስሬን አጣጣምኩና ሰኞ ተፈታው። ከስሬ የተፈታው ቀን ድንገት ያሳሰሩኝ ሰውዬ ከልጃቸው ጋር ያለፉ መንገድ ላይ ተገጣጠምን። ልጅዮ አሉኝ ዝግ ባለ ድምፅ። ምን ላርጎት? ልጃቸው ፈጠን ብላ የዛን ቀን እኮ 10 ሺህ ብሩን እኔ ነበርኩ ለሾፒንግ ብዬ ከማሳቢያ ውስጥ የወሰድኩት በጣም ይቅርታ አለችኝ። ሾፒንግ በወጣች የሀብታም ልጅ ቀብጣ እዮብ በማያውቀው 2 ቀን ተቀጣ የሚል ስንኛ አንጎሌ ላይ የተመላለሰ መንገዴን ቀጠልኩ። ምቻ የሆነ ባጠፋው ምን ተመታ ነው የሚባል አባባል አለ።